100,000 ብር በወር መስራት በጣም ቀላል እንደሆነ ታውቃላችኋ? 100,000 ብር ማለት ነው። አይ ቲንክ በጣም እንትን ደንግጣችኋል። 100,000 ብር ለኢትዮጵያኖች በጣም ስለሚያስደነግጥ በወር አይደለም እና በጣም ያስደነግጣል። በነገራችን ላይ ገና ይህን ቢዝነሱ ሲጀምሩት ነው በጣም 100,000 ብር ብቻ የሆነው ማለት ነው። እና ጀስት ወደፊት ስትሄዱ የ1 ሚሊዮን 2 ሚሊዮን የሚቀላል እና ሲናካፍለው 100,000 ብር መስራት ማለት በጣም ቀላል እንደሆነ ሰው 100,000 ብርን 30 ቀን አለ በአንድ ወር ውስጥ ለ30 ቀን አካፍሉት። ለ30 ቀን ስታካፍሉት 100,000 ለ30 ስታካፍሉት ኦልሞስት 33,300 ምናምን ብር ይመጣል አይደለ? 3,330 ምናምን ብር 3,300 ብር በሉት። 3,300 ብር በቀን መስራት አለባችሁ ማለት ነው። 3,300 ብር ከወጪ ቀሪ በምን ልናደርገው እንችላለን? በአንድ ቢዝነስ ኔቨር የሆነ ሱቅ ከፍተን ወይም የሆነ ኤሌክትሮኒክስ ሻፕ ከፍተን ወይም ደግሞ የሆነ ልብስ ቤት ከፍተን ኦር የሆነ ካፌ ብቻ ከፍተን ኦር የሆነ መኪና ገዝተን ምናምንተን ብለን ታክሲ ምናምን ሰርተን ዋቴቨር የምታውቋቸውን ቢዝነሶች ዝርዝር አድርጓቸው አንዷን ቢዝነስ ነጥላቸው ወጣችኋት ግን ኔቨር 3,300 ብር ማለት አሰሩ በጣም ይከብዳል። እና 3,300 ብር የምትሰሩበትን ቢዝነስ 3-4 ቢዝነስ አስቡት። እያንዳንዱ ቢዝነስ ማለት ነው 10ም ማሰር ትችላላችሁ። የሚቀላችሁን የምታውቁትን ማለት ነው። እንዴት ነው የምታስቡት? ከምታውቁት ከምትችሉት ትጀምራላችሁ። እኔ የምችለው ስኪሌ በቀን ስንት ብር ያስገኘኛል የሚለው ማለት ሌሎች ስኪሎችን ትጨምራላችሁ። ካልተማራችሁት ማጣቁት ከሆነ ትማሩታላችሁ። 3,000 ብር ማምጣት ማለት ነው። 3,000 ብር የምትሰሩበትን ቢዝነስ 4 እና 5 ቢዝነስ ሴት ታደርጉታላችሁ። ያንን ቢዝነስ ትሰሩታላችሁ። 3,300 ብር ስታባዙ በ30 100,000 ብር ሆነ አይደለም? 3 ኪሎችን ያዝ ለማለት ነው።